አዲስ ምዕራፍ ከሃሁ ጆብስ ኤስኤንቪ እና ቬንቸር ሜዳ አንድ ላይ ሆነው ያዘጋጁት የስራ ኤክስፖ ነው። እንግዲህ በዚህ ስራ ኤክስፖ ላይ ሁሉንም ያካተተ የስራ መድረክ እንደተዘጋጀ ነው እንግዲህ የምናስበው። ከናንተ ደግሞ እንሰማለን። እሱን ያልነው እኛ ነን። እናንተ ያላችሁት ደግሞ ምንድነው የሚለውን ከናንተ እንሰማለን። አሁን የውይይት ሰዓት ላይ ደርሰናል። ግን ቀጣሪዎች በራሳቸው ስትራግል እያደረግን አይደለም ወይ? ትክክለኛውን ካንዲዴት ወይም ደግሞ ትክክለኛውን ባለሙያ ለስራችን የምንፈልገውን አይነት ሰው በቀላሉ እያገኘን አይደለም ይላሉ እና ይሄንን የሚሉት ቀጣሪዎች በመካከላችን ናቸው። እንግዲህ ከተለያዩ ድርጅቶች ናቸው የመጡት ማለት ነው። እነሱን የምንሰማበት ሰዓት ላይ ነው። እንዳልኳችሁ ቅድሚያ የተወሰኑ ጥያቄዎችን አዘጋጅተንላቸዋል። እሱን ጥያቄ እናቀርብላቸዋለን። ከዛ ደግሞ እንግዲህ ምላሻቸውን እየሰማን እኛ ራሳችን መልሰን እንጠይቃለን ማለት ነው። አብራችሁን እንድትቆዩ እንጋብዛችኋለን። ስለዚህ ወደ መድረክ ምጋብዛቸው መጀመሪያ ቤቴልሄም አበበን ጋብዛለሁ። ቤቴልሄም አበበ የታየሪ ኤችአር ሰርቪስስ ከዛን የመጣችው እንግዲህ ቀጣሪ ናት፣ ሪክሩተር ናት፣ የኤችአር ወይም የሂውማን ሪሶርስ ኤክስፐርት ናት። ወይም ስራ ሲያመለክቱ ኢንተርቪው ላይ የሚስቱት ነገር ነጥብ የሚጥሉበት ነገር ምንድነው የሚለውን ቤቲ ትነግረናለች። እንኳን ደህና መጣሽ ቤቲ። እሺ፣ በመቀጠል ደግሞ አሮን ካሚል ሲኦ ነው የዳካ ማርኬቲንግ ቀጣሪ ድርጅት ነው እንግዲህ ያለው ኢንተርፕራይዝ ዳካ ማርኬቲንግ ማለት ነው። እንደ ቢዝነስ ኦነር እንደ ስራ ቀጣሪ ስራ በሚቀጥርበት ሰዓት ላይ ምንድነው ፈተና የሆነበት ነገር? በጣም ብዙ በመቶዎች የሚቆጠሩ ሲቪዎችን ነው እንግዲህ ይሄ ሰው ሲያገላብጥ የሚውለው። ስለዚህ ምንድነው ፈተና እየሆነበት ያለው ነገር የሚለውን ከቀጣሪዎች ሳይድ ይነግረናል ማለት ነው። ሌላው ፓናሊስታችን ናሆም አበበ ነው። ናሆም አበበ ደግሞ ካቻ ፋይናንሻል ሰርቪስስ ላይ ትሬነር ነው፣ አሰልጣኝ ነው፣ የኮርፖሬት ትሬነር ነው። ስራ ተቀጣሪዎች ማለት ነው ወደ ስራ ቅጥር በሚመጡበት ሰዓት ሰራተኞች ምንድነው የሚያስፈልጋቸው ፕራክቲካል ስኪል ወይም ተግባራዊ እውቀት አላቸው ወይ የሚለውን በዋናነት ያሰለጥናል ማለት ነው። ከዛ ውጪ እነዚህ ተቀጣሪ ግራጁዌቶች ምንድነው ላክ የሚያደርጉት ወይስ ምንድነው ያጡት የሚለውን እሱንም ይጠቁመናል ማለት ነው። እንግዲህ እዛ ላይ ራሳችንን በደንብ መፈተሽ ይኖርብናል እንደ ስራ ተቀጣሪ ብዬ አስባለሁ። አካዳሚክ ቲዮሪ ትምህርት ላይ ከቀሰምነው ነገር ውጪ ምንድነው እነዚህ ሰዎች የሚጠብቁት ወርክ ፕሌስ ላይ የሚለውን ያነሳልናል ማለት ነው። ናሆም እንኳን ደህና መጣ። እኔ ቤዛዊት እባላለሁ፣ ቤዛዊት ሽፈራው። አሁን ላይ የኤስኤንቪ ካንትሪ ኮሚኒኬሽንስ ሊድ ሆኜ እየሰራው እገኛለሁ። መልካም ቆይታ ይኖራችሁ። እንዳልኳችሁ ቶሎ ለማፍጠን እንሞክራለን። እሺ፣ በጣም እናመሰግናለን። አሮን ካንተን ጀምር። እንግዲህ ሩቅ ብትሆንም እንደ ቀጣሪ ነው አንድ ጥያቄ የምጠይቅህ። ዳካ ማርኬቲንግ ላይ ስትሰራ ማለት ነው ቫካንሲዎች ይወጣሉ አይደል? የስራ ቅጥሮች። እነዚህን የስራ ቅጥሮች ደግሞ እንሞላለን ወይም ደግሞ ለዚህ ስራ ቅጥር ብቁ ነን የሚሉ ሰዎች አፕላይ ያደርጋሉ። ልክ አፕላይ ሲያደርጉ ምንድነው አንተ የምታየው ቀይ ፍላግ ከምታያቸው አፕሊኬሽኖች ቶሎ ፍላጎት እንድታጣ የሚያደርግህስ ነገር ምንድነው? ቴንክ ዩ። እሺ፣ ቴንክ ዩ። አመሰግናለሁ በጣም። በብዛት ሬድ ፍላግ እንግዲህ የምትለው ቃል በአማርኛ በተደረገውም እንደምትሆን እኔ እንጃ፣ ግን ብዙ ጊዜ የማስተውለው ነገር ያው ከሴክተሩ በእኛ ሴክተር ነው አንዳንድ ነገሮችን ማስበው። በራሱ ሴክተር በሚባል ደረጃ ከሆነ አይዘር ክሬቲቭ ሳይዱ አለ ኦሬልስ ደግሞ ፕሮጀክት ሊዲንግ ሳይዱ አለ። ኢን አወር ቢዝነስ ሁለት አስፔክት ኦፍ ዘ ቢዝነስ ብቻ ነው ያለን ከረንትሊ። ሶ ከሁለቱ ሳይዶች ላይ አግባብ ያለው ሰው ነው ወይ ለዚህ አፕላይ እያደረገ ያለው? ካልሆነ ተቃራኒ የሆነ ሰው ከሆነ ከእኔ ካሰብኩት ካቀድኩት ካወጣሁት ፕላን ካደረግኩት ቫካንሲ አንጻር እሱ ነው ትልቁ ሬድ ፍላግ ብዬ አስባለሁ። ግን እኔ ልንገራችሁ እሱ ሊል የፈለገውን ባጭሩ ስትራክቸርድ ያልሆነ ነገር ሬድ ፍላግ ነው ብሏል። ወይም በደንብ ካላቀረብ ነው የምንፈልገውን ነገር ስለዚህ ለቀጣሪው ትኩረት አንስብም ነው። ስለዚህ የምንፈልገውን ነገር የሚያስፈልገውን ነገር ነጥብ በነጥብ ማስቀመጥ አስፈላጊ ነው፣ ግድ ነው። እናመሰግናለን በጣም ቤቲ። እንግዲህ ታየሪ ኤችአር ሰርቪስስ ብዙ ክላይንቶች አሏችሁ፣ ብዙ ደንበኞች አሏችሁ። ለነዚህ ደንበኞቻችሁ ደግሞ እንግዲህ የስራ ቅጥር ለሚፈልጉ ሰዎችን ታገናኛላችሁ። ብዙ ጊዜ የምታዩ ስኪል ማነስ ነው ወይስ ተቀጣሪዎች ራሳቸውን ማቅረብ ያለመቻል ነው? እሺ፣ ቴንክ ዩ ቤዛ። ይሄ ጥያቄ አይ ቲንክ ሁሉም ሰው ጋር ፖፕ አፕ የሚያደርግ ጥያቄ ነው ብዬ አስባለሁ። ግን አይ ቢሊቭ ሁለቱም የስኪል አለመኖርም
ሰዎች እንዴት ራሳቸውን ፕሬዘንት ማድረግ ይችላሉ የሚለውን አለማወቅም ኢትስ አ ፕሮብለም ብዬ አስባለሁ። አንዳንድ ጊዜ በተሻለ መንገድ ራሳቸውን መግለጽ ይችላሉ ብዬ ማስባቸው ሰዎች ወይም ደግሞ እኛም ሪክሩት ስናደርግ የተሻለ ኤክስፕሬስ እንዲያደርጉ እድል የምንሰጣቸው ግን ሀሳባቸውን መግለጽ ያልቻሉ ሰዎች ያጋጥሙናል። አንዳንድ ጊዜም ደግሞ ያሉትን ያክል ስኪል ኳሊፋይ ማያደርጉ ብዙ ጊዜ ደግሞ ኢንተርቪው ላይ ጀስት ቢካዝ ስኪሉ አለኝ ስላሉ ብቻ ምናምናቸው የሚመስላቸው ብዙ ሰዎች አሉ። ሶ ስኪል አለመኖሩም ራሳቸውን ፕሬዘንት ማድረግ አለመቻላቸውም ሁለቱም ያለ ነገር ነው። ይሄኛው ነው ልልሽ ስለማልችል ማለት ነው። በት አይ ውድ ሰጀስት ስኪል ያላቸውም ሰዎች ራሳቸውን ፕሬዘንት የሚያደርጉባቸውን ዲጂታሊም ኢንተርቪው ላይም ራሳቸውን ሁሌ ዴቨሎፕ የሚያደርጉበት አንድ ስኪል መሆን አለበት ካላቸው ከቴክኒካል ስኪል በላይ። ይሄም ኢትስ ፓርት ኦፍ ኮሚኒኬሽን ሶ እሱ ስኪል ሊኖራቸው ይገባል። ከዛ ተጨማሪ ደግሞ የሌላቸው ስኪሎች ሲሆኑ ብዙ ሰው ሲቪው ላይ መጻፍ ነው የሚመስለው ስኪሉ። ሶ አይ ኦልዌይስ ሴይ ዲስ ለአንድ ስራ አንድ ሰው ይሄ ስኪል የለኝም ግን ያስፈልጋል ብሎ የሚያስብ ከሆነ the solution is ስኪሉ እንዲኖረው ማድረግ እንጂ it's not writing it on the CV። እሺ ናሆም ወደ አንተ እንምጣ። እንደ ካቻ ፋይናንሻል ሰርቪስስ ልክ አንድ ተቀጣሪ ሰራተኛ አዲስ ሰራተኛ ማለት ነው ለድርጅቱ የእናንተን ስራ ቦታ ሲቀላቀል ምንድናቸው ክፍተቶች ብላችሁ የምትለዩዋቸው ነገሮችና እንደ ስልጠና የምታዘጋጁለት ነገር ምን ይመስላል? እሺ እንዴት ዋላችሁ? ኮርፖሬት ካምፓኒ ላይ አንድ ሰው ከገባ በኋላ ሌትስ አሲዩም በፊት የነበረውን ፓርት ተመለመለ፣ አፕላይ ያደረገ፣ ኢንተርቪዎች አለፈ። ከዛ በኋላ ከገባ በኋላ ቤዚክሊ የምንሰራቸው ስራዎች የሰራተኛው ድርጅት ውስጥ ፊት የሚያደርግበትን ቦታ እንዲይዝና አላይን እንዲያደርግ የሚሰሩ ስራዎች ናቸው። የተባሉት ናቸው። ከኮሚኒኬሽን ስራውን ያውቃል ወይ፣ እዚህ ላይ የሚጠበቅበትን ሪስፖንሲቢሊቲ እያንዳንዱን ነገር ይረዳል ወይ፣ ከዛ ባክ ትራክ አድርጎ የራሱን ታለንት ከድርጅቱ ጋር እንዴት ነው ፊት የሚያደርገው። ዩዥሊ ሰው ሲማር የተማር ናቸው። በተለይ ፍሬሽ ተማሪ ከሆነ የተማረውን ይዞ ነው የሚመጣው። ግን ድርጅት ውስጥ ሲንክ እንዲያደርግ ከትምህርቱ ባለፈ ስራው ላይ በደንብ አንደርስታንድ እንዲያደርግ፣ ለምሳሌ የተለያዩ ዲፓርትመንቶችን ገብቶ እንዲሰራ እናደርገዋለን፣ እንዲያይ እናደርገዋለን። ሶ ሂ አንደርስታንድስ የኔ ሮል የኔ ቦታ የቱ ጋ ነው፣ ከዛ ከዲፓርትመንት የውጭስ እንዴት አድርጌ ነው ፊት የማደርገው፣ ከዛ ኮንትሪቢዩሽን ኤግዛክትሊ የሚጠበቅብኝ ነገር ምንድን ነው፣ በተጨማሪ ደግሞ ከዩዥዋል ይዞ ከመጣው ኤክስፒሪየንስ ወይም ደግሞ ልምድ ትምህርት ባለፈ ተጨማሪ ነገሮችን ምን ኮንትሪቢዩት ማድረግ እችላለሁ የሚለውን አይዲያ እንዲኖረው ፊት እናደርገዋለን ማለት ነው። እሺ በጣም አሪፍ። አሁን ስለ ኤክስፔክቴሽኖቻችን እናውራ ወይም ስለ ምንጠብቃቸው ነገሮች እናውራ። ብዙ ጊዜ እንግዲህ ከቀጣሪዎች በኩል የሚባለው የምንሰማው ነገር አለ፣ ሶፍት ስኪል የላቸውም ወይም በጣም ቲዎሬቲካል የሆነ ነገር ትምህርት ቤት ውስጥ ተምረው ይመጣሉ፣ ትግበራ ላይ ይከብዳቸዋል ይባላል። እና እስቲ ጋፕ እናይባቸዋለን የምትሏቸውን ሶፍት ስኪሎች፣ ይሄ ጥያቄ አይ ቲንክ ለአሮን ቢሆን ጥሩ ይመስለኛል። የምታያቸው ክፍተቶች ምንድን ናቸው? ከዛ ጋር ደግሞ አያይዘሽ ቤቲ እንዴት ነው እነዛን ሶፍት ስኪሎች የምትለዩት? እንዴት ነው ኢቫሉዌት ይደረጋሉ? ለምሳሌ እኔ በጣም ኮሚዩኒኬተር ነኝ ወይ ደግሞ ፕሮብለም ሶልቪንግ ስኪል አለኝ ካለ ፕሮብለም ነው የምትሰጪኝ ነው እንዴት ነው የምትፈትኝን የሚለውን እንደ ቀጣሪ ትነግሪናለሽ። አንተ ደግሞ የምታያቸውን ጋፖች እባክህ። ጥሩ እሺ፣ እኔ ጋር ሁለት ነገር ላንሳ፣ ከዛ በኋላ ደግሞ እየጨመረበት ይሄዳል ብዬ አስባለሁ። ሜጀር ሶፍት ስኪል የማስተውለው የምፈልገውም አክቹዋል ኦነርሺፕ ለአንድ ስራ ያ ሰው ተረክቦ እሰራዋለሁ ብሎ አክሴፕት ላደረገው ስራ ፉል ኦነርሺፕ መውሰድ ይችላል ወይ የሚለው ነገር ትልቁ ሶፍት ስኪል አይ ቢሊቭ ቴክኒካሊ ኢን ላይፍ ኢቨን ኖት ኢቨን ወርኪንግ ኢንቫይሮንመንት ላይ ብቻ ሳይሆን ቴክኒካሊ ኢን ላይፍም ኦነርሺፕ። ይሄ ሪስፖንሲቢሊቲ ለአንተ ተሰጥቷል። ይሄ ሪስፖንሲቢሊቲ መሰጠቱ የተለያየ ፍሪደም እና ብዙ ጌን የምታደርጋቸው ኦፖርቹኒቲዎች አሉ። ይህንን ተረክበ እውነት ዲሊቨር ታደርጋለህ ወይ አር ዩ ጎይንግ ቱ ቢ ሪስፖንሲብል ፎር ዚስ ጆብ የሚለው ነገር ነው ቢገስት ሶፍት ስኪል። ኢቨን ከኮሚኒኬሽን በሉት ከቲም ጋር ፊት በማድረግ ደረጃ ኤቭሪቲንግ ብንል ይሄኛው ነው አንደኛ ላይ ማስቀምጠው። ያው ሰው አውቀሽ አትጨርሹም። እኛ ራሳችንን አውቀን አንጨርስም። ክሎዝሊ የምታውቂያቸውም ሰዎች አውቀሽ አትጨርሻቸውም። አንደኛ ነገር ፈርስት ኢምፕሬሽን ማተር የሚያደርግበትን ሪዝን እሱ ነው። ዋትኤቨር ዩር ኢምፕሎየር ዋንትስ ቱ ነው መጀመሪያ ላይ ኮሚኒኬት ለማድረግ መሞከር አለብሽ። ኮሚኒኬት የምታደርጊው
እችላለሁ ወይም አደርጋለሁ ስላልሽ አይደለም። ኢንተርቪው ሲመጣ ያው ትችላለህ ወይ ሲባል አዎ እችላለሁ ሊል ነው ሁሉም ሰው የሚመጣው። ሶ እንዴት አድርጌ ነው ራሴን የማሳየው? ከምትናገሪያቸው ነገሮች ከአሊኝ ከምትያቸው ስኪሎችም ተጨማሪ ኦብዘርቬሽን የሚባል ነገር አለ። ከሲቪው ፕሮሰስ ጀምሮ ከመጀመሪያው ከስክሪኒንጉ ፕሮሰስ ጀምሮ ኢንተርቪው ሲደረጉም ሰዎች ኦብዘርቬሽን አለ። ዳትስ ዋይ ድሬስ አፕ ማድረግ አለብን፣ በደንብ ግሩም ሆነን መሄድ አለብን የምንልባቸው ምክንያቶች እሱ ነው። ፈርስት ኢምፕሬሽን ስላለ ማለት ነው። ሶ በዛ መሀል በጣም ብዙ ኦብዘርቭ የሚደረጉ ነገሮች አሉ። አንዳንድ ጊዜ ከሚናገሩት ነገር 50%ን ይዘሽ 50%ን ደግሞ ኦብዘርቬሽን ሊሆን ይችላል። ኮሚኒኬሽን ስኪል አለኝ እያለሽ ከሆነ የሆነ ሰው ራሱን እንዴት ነው የሚገልጸው? ኮሚኒኬሽን ስኪሉ እንዴት ነው? ኢት ቢ ኦነርሺፕ ለምሳሌ አብዛኛው ጊዜ ሪክሩትመንት ሰርቪሶችን ስንሰራ ከኢንተርቪው በኋላ ማንን ኦንቦርድ ማድረግ የምንፈልገው የሚለውን ነገር ለማወቅ ኬዝ ስተዲዎችን እንሰጣቸዋለን። ሶ በዛ ኬዝ ስተዲ መሰረት ሰርተው እንዲልኩልን እናደርጋቸዋለን። በተለይ ሚድ ሌቭል ጀምሮ ላሉ ሰዎች ማለት ነው። ሶ ሲልኩልን ከሚልኩበት ፕሮፌሽናል የሆነ ከመጀመሪያው ከአፕሊኬሽን ፕሮሰስ ጀምሮ አፕሊኬሽን ፕሮሰሳቸው እንዴት ነው፣ እንዴት አድርገው ነው ኢሜይላቸውን የሚጽፉት፣ በኢሜይል ከሆነ አፕላይ የሚያደርጉት ወይም ደግሞ አፕላይ በሚያደርጉበት ወይ ፋይል ኔማቸው ኢቨን በጣም ኢትሾስ የነሱን ምን ያክል ፎከስ አድርገው እንደሆነ አይ ቢሊቭ የኔ ዶክመንት ከሆነና በዛ ከሆነ ስራ እየፈለኩኝ ያለሁት it should be my entire focus ብዬ ነው ማስበው። and I believe ለሁሉም ሰው ደግሞ it adds value consciously subconsciously value ያደርጋሉ እነዚህ ነገሮች። እንዳልኩት በእኛ ሪክሩትመንት ፕሮሰስ ኬዝ ስተዲዎችን እንሰጣለን። በሱ ምን ያህል ታይማቸውን ጠብቀው ዴሊቨር ያደርጋሉ፣ ጥያቄዎቻቸውን ምን ያህል ኮሚኒኬት ያደርጋሉ ኮንፊደንትሊ። አንዳንድ ሰው ጥያቄውን መጨረሻ ላይ ፊድባክ ሲሰጠው I had a question on this እኮ ሊልም ይችላል። ሶ ምን ያህል ኮንፊደንት እሱን እንትን ይላሉ፣ ምን ያህል ኳሊቲ ኦሪየንትድ ነኝ ይላሉ። ብዙ ሰዎች ዴሊቨር ያደረጉት ሪዛልት ላይ ማየት ትችላለች። ቢካዝ በትንሽ ጊዜ አንደር ፕሬሸር መስራት እችላለሁ ካልሽኝ አይ ዋንት ቱ ሲ ኢት ኦን ዘ ኬዝ ስተዲ ማለት ነው። ለማንኛውም አይነት ፊልድ አፕሊካብል የሆነ ነገር ስለሆነ ምን ያህል እንጠነቀቃለን ለፋይል ኔማችን? ምክንያቱም እንግዲህ ጥንቅቅ ያልን ሰዎች እንደሆንን ጽፈን ሊሆን ይችላል ሲቪያችን ላይ፣ ጠንቃቃነታችን ግን ይታወቃል ምን አይነት ነገር እንዳለን አይደለ? ስለዚህ አይ ቲንክ ይሄም ጥሩ ነጥብ ይመስለኛል። ወደ ናሆም እንለፍ። አዳፕተብል መሆን አሁን ያነሷቸው የስራ ክህሎቶች አሉ አይደለ? ስኪሎች በተለይ አዳዲስ ተቀጣሪ ሰራተኞች የሚጽፏቸው ኮሚኒኬሽን ስኪል አለኝ፣ ይሄን አደርጋለሁ፣ ፕሮብለም ሶልቪንግ ስኪል አለኝ ይላል እና እነዚህን እስቲ በስልጠና ምን ያህል ነው ማምጣት የምንችለው? እድል ሰጥተን እንግዲህ እነዚህን ሰዎች ትሬን ማድረግ ብንጀምር ምን ያህሉን ስኪል በስልጠና በቀላሉ ማምጣት እንችላለን? ከዛ ደግሞ በስራ ሂደት ነው አይ ይሄንን እንኳን በአንዴ ማስተማር ይከብዳል የምንለው? እሺ ሶ አይ ቲንክ ማርኬቲንግ ላይም ስልጠና ስራ ፈላጊዎችንም ስልጠና እንደምሰጥ ሰው አይ ቲንክ አንድ ጋፕ አለ፣ አንድ ላይን አለ። እሱን እዚሁ ተናግሬ ልለፍ። ራስን መሸጥ በብዙ ጊዜ እኛ ሀገር አልተለመደም፣ ስፔሻሊ ተማሪዎች ላይ። ግን ራስን መሸጥ ኢዝ ስኪል። ሰው ራስን መሸጥ ሲያስብ ወይ ጎርራለው ወይ አካብዳለው ምናምን ይላል። ኦር ደግሞ ስራ ላይ ከገባ በኋላ ስለ ስኪሉ መናገር፣ ስለሰራቸው ስራዎች፣ ስላልሰራቸው ስራዎች ራሱ ወይ ስለ ድክመቱ መናገር የሆነ የሚጎለን ነገር አለ። ሰው ለምሳሌ ብዙ ተቀጣሪዎች እንደ በቀጣሪ ማይንድ አያስቡም። ሌትስ አስዩም ኢፍ ዩ ቀጣሪ ሆናችሁ 100 ሲቪ የሚቀርብለት ከሆነ አንድ ሰው የኔ ሲቪ ከዛ 100 ሲቪ ምን ይለያል? what can I add that makes a difference? so ከቀጣሪ ፐርስፔክቲቭ ማየት ራስን መሸጥ፣ ኢንፍሉዌንሻል መሆን መማር የሚቻሉ ነገሮች ናቸው። ከወሬ ጀምሮ ከአቋቋም ጀምሮ አቀማመጥ፣ አረማመድ፣ እነኚህ የተባሉት ሶፍት ስኪሎች could be learned። ስለዚህ አንድ ሰው ስራውን ስኪሉን ከመማር ባለፈ አይ ቲንክ ስኪሉን እንዴት መሸጥ እንዳለበት ማወቅ አለበት። ሰው መሸጥ እስከሆነ ድረስ ኮሚኒኬሽን መማር ይችላል። እንዴት ነው ኮንቪንስ የማደርገው? ሳይኮሎጂ፣ የኦነር ሳይኮሎጂ፣ ኢንተርቪው ላይ ምንድነው እያነበበ ያለው አንደርስታንድ የሚያደርገው? ይሄ ድርጅት ምንድነው የሚፈልገው? ፐርሰናሊ እኔ እዚህ ድርጅት ብገባ ምንድነው? ሰው እነኚህን ሁሉ በኮርስ ሆነው call it the art of selling yourself, communicating yourself not only ለአንድ ስራ ፕሮግሬሲቭሊ ደግሞ እየተማራችኋቸው ትመጣላችሁ። ስራ ላይ ከገባችሁ በኋላ ደግሞ ማአት ነገር አለው። ኦፊስ ፖለቲክስ እንደተባለው የኦነርሺፕ ጉዳይ፣ ስራን ከሰሩ በኋላ አጋኖ ማውራት ኢትስ ስኪል፣ አጋኖ ማሳየት ኢትስ ሪሊ ጉድ ስኪል። ለምን ምናልባት ኮርፖሬት ኦፊስ ገብታችሁ ካያችሁ የሚያወራና የሚያሳይ ሰው ኢዚሊ
ከፍ ብሎ ሲሄድ ታዩታላችሁ። ሰሟን ስራውን እየሰራ ግን ሪዘርቭድ የሚሆን ሰው ወደ ኋላ ይቀራል። ሶ that is also a skill። ስለዚህ እነኚህን ስኪሎች ከአናሊቲካል እና ትምህርቱን ከመማር ባለፈ እነኚህን ስኪሎች ዴቨሎፕ ማድረግ አንዳንዴ እንደውም ኖርማል ትክክለኛውን ስኪል ከማወቅ የተሻለ ቫልዩ አላቸው። እናመሰግናለን። ሌላ እንግዲህ ብዙ አዳዲስ ገና ስራ ጀማሪዎች ሊኖሩ ይችላሉ። ምናየው ነገር ይመስለኛል በተለይ እኛ ሀገር ይሄ ከሁላችሁም ጋር ይገናኛል። ሶስታችሁም በተመልሱ ታሪፍ ይመስለኛል። አዲስ ስራ ፈላጊ ወይም ኢንትሪ ሌቭል ነው ይልና ቀጥሩ። ከዛ ግን 2 ወይ 3 አመት ልምድ ይጠይቃሉ ብዙ ስራዎችና ምንድነው እዚህ ጋር ያለው ችግር? ልጆቹ ምን ያርጉ? ተማሩ። ከዛ ደግሞ ቀጥሩ እንደገና የጀማሪዎች ነው ተባለ። ስለዚህ ይሄ ምንድነው? የማን ኃላፊነት ነው? የትምህርት ቤቶቹ ነው ወይስ የስራ ቀጣሪዎች ነው ወይስ እነዚሁ ተቀጣሪዎች ናቸው የሆነ ነገር ማድረግ ያለባቸው? ለምንስ ነው ያስፈለገው ይሄ 2 እና 3 አመት? ከኔ ኤክስፒሪየንስ ካያቸው ድርጅቶች ቦት ከውጭም ከውስጥም ሆኜ ድርጅት በ0 አመት መቅጠር ይፈልጋል። በ0 አመት ዋጋ ግን ልምድ የሌለው ሰው አይፈልግም። that's technically the right way. so I don't think ምንም ማድረግ የምንችለው ነገር ያለ አይመስለኝም። ከትምህርት ቤት ጀምሮ መማር አሁን ላይ ካለው የስራ ቁጥር አንጻርና የስራ ፈላጊ ነምበር አንጻር ስራ ሲገኝ ስራ ፈልጋ ሰራለው የሚለው ኮንሰፕት የቀረ ይመስለኛል። I don't know። ምክንያቱም እየተሰራ ስራ ይፈልጋል። በነፃም ቢሆን ኤክስፒሪየንስ ዴቨሎፕ እያደረጉ እንጂ እቺን 2 አመት 3 አመት እንትን ለማለት ባይናው 0 አመት ተቀጣሪ ሲባል ዘይሽራፍ ከዲግሪው ወር ደግሞ ከዲፕሎማው ባለፈ ሰርቲፊኬቶች፣ ኤክስፒሪየንሶች በነፃ የሰሯቸው የሞከሯቸው ስፔሻሊ ፓሽኔት የምትሆኑበት የሆነ ነገር ከሆነ ሰው I don't think የሚቀየር ነገር የቀጣሪም ችግር ነው። ምክንያቱም አንድ ቀጣሪ if I want የፍሬሽ ሰው ትንሽ ልምድ ያለው ከፍሮም ስክራች ማስተማር አልፈልግም እና ደግሞ ዊሲ በተለይ አሁን ኮርፖሬት ላይ ዊሲ 2 አይነት ወጣቶች አንዱ ገና ከግቢ ሳይወጣ they've done 4 ፕሮጀክቶች 2 ኢንተርንሺፕ ሰርቶ ስለ ስራው አውቆ አንደርስታንድ አድርጎ የሚመጣ ወጣት አለ who's already on board easily ቀጥታ ወደ ስራ መግባት የሚችል። አንዱ ደግሞ ስራ ተመርቆ 1 አመት ስራ እየፈለገ ምንም አይነት ልምድ የለውም፣ ምንም አይነት ኢንተርንሺፕ የለውም፣ ፈርዘር ሄዶ ኤክስትራ የሰራቸው ነገሮች የለም። ሶ you should mind easily የሚቀበለው ያኛው ነው because he went the extra mile to get የሆነ ነገር even በነፃ። so I don't think ማስተካከል የምንችለው የሆነ አይመስለኝም። እና ደግሞ አሁን ከማያቸው ወጣቶች አንጻር ጭራሽ እየባሰ የሚሄድ ይመስለኛል። ምክንያቱም there are አሁን ላይ አንዳንዴ እኛ ጋር ኢንተርቪው ስናደርግ የማያቸው ወጣቶች አሉ they can beat out 5 አመት የሰራውን ሰውዬ በ2 አመት ቫራይቲ የሆነ ኤክስፒሪየንስ እና ቫራይቲ የሆነ ልምድ ቢት ማድረግ ይችላል because they were extra effort ስለወጡ። basically I second everything Nahum said. experience paradox ሁሉም job readiness ትሬኒንጎችንም ሆስት ስናደርግኛ frequently asked ጥያቄ ይሄ ነው። ኤክስፒሪየንስ ከሌላን ኤክስፒሪየንስ ቢፈለግ ከሆነ ምን እናደርግ ነው የአብዛኛው ጥያቄ። of course እንደ ኢንትሪ ሌቭል ላይ ቀጥረው እንደ ኦፊሻል ኤምፕሎይመንት ያሰሯቸው ድርጅቶች እድል ላያገኙ ይችላሉ። እነዚህ ሰዎች ግን ኦልሬዲ ናሁን ብሎታል መደጋገም እንዳይሆን ኢንተርንሺፖች አሉ፣ ቮለንቲር ኦፖርቹኒቲዎች በጣም ብዙ አሉ። ኮሚኒቲው ላይ ኢቭን ለእኔ ፍሬሽ ግራጁዌቶች ኢንትሪ ሌቭል ላይ ያሉ ሰዎችን ሪክሩት ስናደርግ ስክሪን ስናደርግ ትምህርት ቤት ውስጥ ያሉ የተለያዩ ካምፔኖች ላይ ቮለንቲር አክቲቪቲዎች ላይ የተሳተፈ ሰው እና ያልተሳተፈ ሰው አንድ አይነት አይደለም። አንዳንድ ጊዜ the required skills are not necessarily ቴክኒካል የሆኑት ነገሮች ከዛ ፊልድ አንዳንድ ጊዜ it could be ይሄ ኢኒሺዬሽን ኦነርሺፕ የተባለው ነገር ቀድም እሱን የሚያውቅ ሰው ቀድሞ ፕሮጀክቶችን የሰራ ሰው ሞር እንደዚህ አይነት ነገሮች ላይ ኦፕን ይሆናል፣ ኮሚኒኬሽኑ ጥሩ ይሆናል። as simple as email writing ሊሆን ይችላል። ብዙ ነገሮችን a little bit trained የሆነ ሰው እንዲመጣ ይፈልጋሉ። እኔም ክላይንቶች ሲመጡ እንደዛ ናቸው and I completely understand ከነሱም perspective። so ትምህርት ቤቶች ናቸው ማድረግ ያለባቸው ወይ ቀጣሪዎች ናቸው ወይ? ያው if we're talking about ourselves ሁሉም ነገር ራሳችን ጋር ነው መቅረት ያለበት ብዬ ነው ማስበው። ያው pointing fingers ምንም እንትን ስለማያመጣልን ማለት ነው። የዛሬው ዲስከሽናችን የሚሆነው ስለ ሴቶች አቅም ግንባታ ይሆናል። የመጀመሪያው የምንጀምረው
ከእድል ተጠቃሚነት እስከ ስራ እድገት ወይም ደግሞ ፍሮም አክሰስ ቱ አድቫንስመንት ይሆናል ማለት ነው። መጀመሪያ ግን ራሳችሁን አስተዋውቁን። ሶሪ በጣም እሺ ቴንክ ዩ ቤዛይት እባላለሁ። ስቲፕ ፕሮጀክት ላይ ፕሮጀክት ሊድ ነኝ። እንደ ሴት ወርክ ፎርስ ላይ እንዳለ ሴት እና ኦፖርቹኒቲዎቹ እንደተጠቀመች ሴት መናገር የምንችላቸው ነገሮች ምንድን ነው? በተለያየ አጋጣሚ ህይወት ላይ የምናገኛቸው የተለያዩ አይነት ኦፖርቹኒቲዎች አሉ። በቮለንቲር ሊሆን ይችላል፣ ኢንተርንሺፕ ሊሆን ይችላል እና እነዚህን ኦፖርቹኒቲዎች ተከፈለም አልተከፈለም፣ ገንዘብ ሰራንበትም አልሰራንበትም አይ ቲንክ አይ ብሊቭ በደንብ እድሎቹን ተጠቅመን በሞከርን ቁጥር የተሻለ ኤክስፔሪንስ ያገኘን እንሄዳለን እና ብዙ መስሪያ ቤቶች ላይ የሚጠየቁ ነገሮች፣ ብዙ ቦታዎች ላይ የምንሰማቸው ነገሮች አለ ኤክስፔሪንስ ኢሹዎች። ያንን ቢውልድ ማድረግ የምንችለው ደግሞ ከትንሹ ጀምሮ ነው ብዬ አስባለሁ። ትምህርት ቤትም እንዳያወጣንም ከዛ ደግሞ ከትምህርት ቤትም በኋላ ባለው ላይፍ ላይ ትንሽ ነገሮች ላይ ቮለንቲር በማድረግ ሶሻል ኔትወርካችንን ቢልድ በማድረግ ኤክስፔሪንስ ቢልድ ማድረግ እንችላለን። ለምሳሌ አንድን ፕሮጀክት ማኔጅ ለማድረግ ቲሞች ጋር በመስራት አዳዲስ ሰዎችን ማግኘትና ማዋራት ይፈልጋል። ስለዚህ እሱን ለማድረግ ደግሞ ቤስት ኦፖርቹኒቲ ያለው አካባቢያችን ላይ ዴይ ቱ ዴይ ያሉ ሰዎችን ማግኘት፣ እንዳልኩት ቅድም ቮለንቲሪንግን መሞከር፣ ብዙ ኢንተርንሺፕ ኦፖርቹኒቲዎች አሉ ያንግ ሆነን የምናገኛቸው እና እነሱ ነገሮች መሞከር ኤክስፔሪንስ ቢልድ እናደርግ ይረዳናል። the more experience you have I believe እንትን ይኖርሻል ወደ ሊደርሽፕ ፖዚሽን ላይ ለመምጣት ኦፖርቹኒቲ ይኖራል እና ቤዝድ ኦን ዩር ኤክስፒሪየንስ ቤዝድ ኦን ዩር ኤክስፖዠር ከዛ ደግሞ ብዙ ነገሮችን መሞከር የተለያዩ አዲስ ነገሮችን መሞከር የተሻለ ስፔስ ላይ እንድትደርሽ ያደርግሻል እና አልቲሜትሊ ወደ ሊደርሽፕ ላይ ስንመጣ በፊት ሌሎቻችን የሌሎቻቸው ነገሮች መካርት ሲታዩ በፊት ሰው ማናገር መጠየቅ ከጀመርሽ ሊደርሽፕ ላይ ስንመጪ ቲም መምራት ትጀምሪያለሽ እና it comes from getting ከመጀመሪያው ትንሹ ጀምሮ ያሉት ኦፖርቹኒቲዎች ሳናማረጥና ትንሽ መምራት መሞከር ሊድስ ቱ ሊደርሽፕ ያስባል። ሜሮን ስለሺ ይባላለው። እኔ ደግሞ የኮሚኒኬሽንስ እና ለርኒንግ ባለሙያ ነኝ። ኔክስት ጀን አግሪ ቮይስስ የሚባል ግብርና ላይ ፎከስ የሚያደርግ የኮሚኒኬሽንስ እና ለርኒንግ ስታርታፕ ፋውንደር እና ቺፍ ቮይስ ነኝ። ወደ ጥያቄው ስንመጣ አይ ፊል ላይክ እኔና ቤዝ ሼር ብዙ ኤክስፒሪየንስስ ከሮትራክትም ጀምሮ ወደ ስራ ዓለም ከመግባታችን በፊት ኤንድ ጀስት አድ ለማድረግ ኦልሬዲ ቤዝ ያለችው ነገር ላይ ፊል ላይክ ዘ ቢግስት ቲንግ ኢዝ ኢንቴንሽን ብዬ አስባለሁ። ዌን ዩር ያንግ ኦር ግራጁዌት አድርጋችሁ ወደ ስራ ዓለም ስትገቡ if the goal is just to find a job, you will find a job. Then will it be nice? ደስ ይላችኋል? ታድጉበታላችሁ? The big question. So it's more of ራሴን ለማሳደግ ዴቨሎፕ ለማድረግ የተለያዩ again አሁን ቀደም ያለችው የምታገኛቸውን ስኪል ሴቶች ለመማር እናንተ ዝግጁ ካልሆናችሁ mentally I feel like that's the biggest issue you're going to face. So opportunity ቢኖርም ያለማየት ቻንሳችሁ ስለሚጨምር is intention ምንድን ነው? Like as a person more skill ሴታችሁን መጨመር more እንዴት ነው ካላችሁ current character more ማደግ የምትችሉበት into you know your better self እሱን intention ይዛችሁ መንቀሳቀስ I think it's very important because the whole journey ቅድም basically የነበረው really difficult. Volunteering is not easy, you know, it's for free. You're just giving your time, your energy, skill ሴታችሁን እና ያንን ለማድረግ ደግሞ if you don't have the personal intention ሰው ስለጠራችሁ ስለጋበዛችሁ ወይ ለሆነ ለሰርተፍኬት ኦር ምናምን ብላችሁ የምትሰሩት ስራ I don't think እናንተንም አይጠቅምም ለኦርጋናይዜሽንም አይጠቅምም። So I feel like intentionአችሁ ላይ really work on that. እሱ ካለ ደግሞ I feel like it's easier. Yeah. ቴንክ ዩ በጣም ቀጣይ ደግሞ የሚሆነው ስለ ኮንፊደንስ እና ስለ ቪዚቢሊቲ ጋፕ አንዳንድ ነገር በሉ። እሺ ኮንፊደንስ ላይ ሲመጣ አትሊስት እኔ ፍሮም ማይ ኤክስፒሪየንስ አይ ቲንክ ኢት ጎዝ ባክ ቱ ሶሻል ኔትወርክ እና ከብዙ ሰዎች ጋር መዋል መቻል ቢካዝ ያው ከዩኒቨርሲቲም ሆነን ክላስሩም ውስጥም ትንንሽ ነገሮችን መድፈር መቻል እና ጥያቄዎችን መጠየቅ ሪስፖንሲቢሊቲዎችን መውሰድ ኢኒሺዬቲቭ መውሰድ ኮንፊደንት እንድትሆኝ ያደርግሻል ስራውት ላይፍ እና አንዳንዴ መስራት አንችልም ወይ ከብዱናል ብለን እናስባቸው ነገሮች ውድ ተርን አውት ኢዚ ይሆናሉ ወይ ደግሞ ይሄ ኤክስፐርቲዝ አይደለም እኔ እዚህ ነገር ላይ አይደለሁም ኤዱኬሽናል ባክግራውንድ ይሄ አይደለም ብለን የምናልፋቸው ነገሮች ደፍረን ስንሞክራቸው ወይ በጣም ስኪልድ እንሆናለን ወይ ደግሞ
አዲስ ነገር ተምረንበት እናልፋለን እና ሶ እነዚህ ነገሮች አቺቭ እያደረግን በሄድን ቁጥር ኮንፊደንስ ቢልድ እያደረግን እንሄዳለን። አንድ ነገርን አዲስ ነገርን ተምረን መስራት ከቻልን ለምሳሌ የሆነ ነገርን ማዘጋጀት ወይ የሆነ ነገርን መጻፍ አሳይመንት ተሰጥቶ ኦኬ ልሞክረው ብዬ እዛ ነገር ላይ መግባት ከቻልኩኝ እና አቺቭ ካደረኩት ኦኬ it gives me the confidence ነገ መጥቼ እነዚህ ነገሮችን መስራት እችላለሁ ብዬ ላስብ ማለት ነው። ስለዚህ ኮንፊደንስ ቢልድ የሚደረገው በመሞከርና በመድፈር ነው ብዬ አምናለሁ። ትንንሽ ነገሮችን መሞከርና ስቴፕ አፕ እያደረግን በመሄድ አልቲሜትሊ ቀላል ነው አይ ካን አቺቭ ኢት ወደሚለው ሜንታሊቲ ለመሄድ ይመቸናል ብዬ አስባለሁ። እና ሶ ኮንፊደንስን በዛ ነው። ቪዚቢሊቲ ኢዝ ዘ ሴም ቲንግ ራሳችንን ማሳየት መቻል ትንሽ ኮንፊደንትሊ ወይም ደግሞ ትንሽ መስራት እንችላለን ወይ ደግሞ መሞከር እንችላለን ብለን ባሳየነው ነገር ሰክሰስፉል ስንሆን ቪዚቢሊቲያችን ይጨምራል። ከዛ በዛው ልክ ደግሞ ፖርትፎሊዮ ቢልድ ማድረግ ወደሚለው እንገባለን ማለት ነው። ሶ ቢሳይድስ ሲቪያችን ላይ የሚቀመጡት ነገሮች ፕሮፌሽናሊ ወይ ደግሞ የሆነ ድርጅት ላይ አታችድ የሆንሽበት የሆነ ቦታ ፕሮጀክት ላይ አታችድ የሆንሽበት ነገሮች ናቸው ብዙ ጊዜ ሲቪ ላይ የሚኖሩት እና ከዛ ውጪ በተለያየ ነገር የምናዳብራቸው ስኪሎች ዩዥዋሊ አር ናት ኢንክሉድድ ኢን ዘ ሲቪ። ስለዚህ ቪዚቢሊቲያችንን የምንጨምረው በዛ ነው። እንደዚህ አይነት ቦታ ላይ ለምሳሌ ኮንስትራክሽንን ስናስብ ኮንስትራክሽን ላይ እንትና የምትባል ሴት አለች፣ ማርኬቲንግ ላይ እንትና የምትባል ሴት አለች ወደሚለው ሜንታሊቲ የምንመጣው ብዙ ነገሮችን ስንሞክርና በድፍረት ነገሮችን ቴስት ማድረግ ስንችል እንችላለን። አንችልም ካልቻለን እትሰለሰን ዳዝንት ሜን ፌል አደረገ ብቻ ሳይሆን እትሰለሰን ከቻልነው ደግሞ አንድ ስኪል ጨመርን ማለት ነው ራሳችን ላይ እና ሶ አይ ቢሊቭ ኢን ትራይንግ አውት ትንንሽ ነገሮችን እነፍ to make you confident አንድ ነገር ላይ ማለት ነው። So it's going to be mainly similar የሆኑ ፖይንቶች ሆነ already በዝ ያነሳችሁ ላይ I think በቃ confidence ላይ is like it's not something you're born with. I think that's a very important thing ሁላችንም ማወቅ ያለብን ብዬ የማስበው እኔም አሁን it's been like 7 years so far and I always think people higher position than me ያሉ they have it figured out. That's not the reality. No one has it figured out, by the way. Everyone is just really good at pretending. That's what I've learned corporatist. So understand that you can build it. Whatever skill set, again, በመሞከርና በመትጋት and true intentions ካላችሁ ድረስ you can build that skill set. With the skill set ደግሞ comes the confidence to actually ያን ነገር ፕሮፐርሊ ለመስራት እና ራሳችሁን በዛ ዲፋይን ለማድረግ and when it comes to visibility እንደ ሀገር we have this really bad culture of ስለ ራሳችን ማውራት በጣም የማንወድ ህዝብ ነን አይደለ? ሰው ያወራልኝ ስለ ስራዬ or ስለ ኮንትሪቢዩሽኔ ነው እንጂ I've done this, I've learned ይሄን ነገሮች ይሄን ኤክስፒሪየንስ አድርጌያለሁ ብሎ ማውራት ያሳፍረናል ወይ ብቻ makes us feel extremely weird እና I think እሱን as young people በተለይ especially for the I don't know fresh graduates or recent graduates ካላችሁ that's something you have to break። ማንም ሰው ስለእናንተ አወራም no one really cares that much, that's the reality. So እናንተ ቅድም አሁን ቤዝ ያለችው if you build a good enough portfolio you have to be that person ሁላችሁ በሄዳችሁበት ቦታ ሁሉ ራሳችሁን የሰራችሁትን ፖርትፎሊዮ like promote የምታደርጉ ሰዎች so it's not only doing the work and if you have confidence እዛ ላይ and if you really believe in whatever you've done you can create the visibility be it by social media or events like this መታችሁ ኔትወርክ እያደረጋችሁ you can create a bigger like visibility ለራሳችሁ and just maybe እዚህ ላይ የምጨምረው is አሁን እኔና ቤዝ የምንታወቀው ሮትራክት የሚባል ቮለንቲር ኦርጋናይዜሽን so እዛ ላይ ስናገለግል ነው በነፃ ለረጅም ዓመታት የተዋወቅ ነው አብረን ሰርተናል so ፕሮፌሽናሊ እና ቤዝ አብረን ሰርተናል እናቀም አንድ ቢሮ ግን አይ ኖ ቤዝ ስራ ላይ ምን አይነት ሰው እንደሆነች እኔም ሺ ኖ ሰው ታይፕ ኦፍ ፐርሰን አይ አም ያ ሌቨል ኦፍ ዩ ኖ ስራ ላይ ትጋት ኮንፊደንስ ከፕሮፌሽናል ስራ ላይ ሳትገቡ በቮለንቲር ኦርጋናይዜሽን ስም you can get this all of this በተለይ ሶፍት ስኪልስም ሃርድ ስኪልስም for majority of even በሮትራክት ዙሪያ የምናውቃቸው ሰዎች አሁን አደሞመት ፕሮፌሽናሊ ተከፍሏቸው የሚሰሩት ስራ is በሮትራክት ቮለንቲር ሲያደርጉ የሰሩት ስራ ነው it could be you know photography videography it could be marketing project management it's not የተማርነውን ስራ አብዛኞቻችን እየሰራን አይደለም ለማለት ነው so ይሄንን ነገር ደግሞ የምታገኙበት is like join these organizations volunteer እና give yourself the benefit of the doubt at the end of the day it's ዲግሪያችሁ ብቻ shouldn't define ነው especially በዚህ ጊዜ ያ ኦኬ ቀጥሎ ደግሞ ስለ ግራቢንግ ኦፖርቹኒቲስ ወይም ደግሞ እድሎችን መጠቀምስ ምን ትይናለሽ?
So I think regarding opportunities, it's already ቀደም የተነሳ ፖይንት ነበር you don't know እንግዲህ የሆነ ነገር ላይ ጥሩ መሆናችሁን unless you actually try it. So do you give that ቀደም like do you give yourself the benefit of the doubt ልችለው እችላለሁ የሚለውን ነገር. So I can give you የራሴን as an example like high school በነበርኩባቸው ጊዜያት I was the most extremely shy የሆነች ልጅ presentation ላይ ወጥቼ present እያደረኩ ድምፅሽን ጨምሪ የሚለኝ አስተማሪ type of like student ነበርኩ። አሁን ስራዬ actually talking marketing እና communications ነው የምሰራው። የተማርኩት it's something extremely different ግን I feel like at the end of the day በሮትራክት and no other organization እንደ ISEC ስፔሱን ስላገኘው to actually utilize this public speaking በሉት communications marketing የሚለውን skill set now it's something I get paid for ማለት ነው. So 100% in joining these types of organizations I feel like የሚሰጣችሁ ትልቅ be it skill set be it visibility or any other soft skills የምታገኙበት ትልቅ ሪሶርሶች ናቸው. So this is the best way I feel like opportunity grab የሚደረገው it's not only የሚከፈላችሁ ቦታ there's so many spaces እዚህም I've seen ALX አዋቂ so many other startups አሉ a bit younger organizations. These places usually give you the freedom ብዙ ነገር ለማድረግ. So grab these opportunities, join these organizations እና again there's more to you than your degree, there's more to you than I don't know define ከተደረጋችሁ ነገር በላይ and this is the best places ደግሞ that you could grab those opportunities. ትንሽ ነገር ነው የምጨምረው. So grabbing opportunities ላይ ለእኔ everything available የሆነው ነገር opportunity ነው ብዬ አስባለሁ. Even this job fair by itself is an opportunity. So coming here now meeting different organizations እና ያላቸውን potential ምን ነገሮች ኦፈር ያደርጋሉ የሚሉትን ነገር understand አድርጎ how can I be a part of this ብሎ ማሰብ is grabbing opportunities ለኔ. ከዛ ያው from personal experience ሳወራ እኔ I believe ደፋር ሰው ነኝ ብዬ አስባለሁ ነገሮች ላይ even if I can't do it I'll try to do it. መማር ያለብኝ ነገር ካለ I'll go back to school. ማጥናት ያለብኝ ነገር ካለ I'll read it and then መጨረሻ ላይ figure out አደርገዋለሁ. So የሆነ የአንድ የስራ opportunity ወይም ደግሞ የአንድ let's say research እንድትሰሪ opportunity ኖሮ somebody is looking for a researcher አይደለ? So researcher ሲፈልግ if you think the potential ሪሰርቹን ባትሰሪ ቮለንቲር ለማድረግና ለመማር ፍላጎቱና ኢንትረስቱ ወይም ደግሞ ኦፕን ማይንድነስ ካለ I believe ያን opportunity ያገኝተሻል. So next time assist ያደረግሽው ሪሰርች ላይ next time you're actually doing the research. ከዛ next time ደግሞ you're the one ሪሰርቹ ይሰራልኝ ብለሽ የምታወጪው እና so in terms of grabbing opportunities every little thing in our lives and especially in terms of professional life career ላይ ባለ ነገር በጣም ብዙ ኦፖርቹኒቲዎች አሉ። necessarily ከኮንትራት እና ከወራዊ ደሞዝ ጋር የማይገናኙ በጣም ብዙ ኦፖርቹኒቲዎች አሉና እነዛን ነገሮች መሞከር መቻልና እድል መስጠት ultimately helps. Again ቅድም እንዳልኩት ነው necessarily everything shouldn't be on your CV, everything won't be on your CV ግን በጣም ብዙ የምታረጋቸው በጣም ብዙ የምትሰራቸው ነገሮች አሉ besides what's available on my CV besides ከዛሬ ከሰራኋቸው በዛይ ደምሴ የስቲፕ ፕሮጀክት ሊድ ከሚለው ውጪ there's so much that defines me, there's so much that says oh እሷ እንደዚህ አይነት ሰው ነች እና እነዚህ ነገሮች የመጡት is from grabbing opportunity. Simple example is being on this discussion right now. For me it's open-minded ሆኜ learning from others እና having this conversation with you አዳዲስ ነገሮችን ሊያሳየኝ ይችላል፣ አዳዲስ ኮኔክሽኖችን ሊፈጥርልኝ ይችላል። ስለዚህ ማንኛውም available የሆኑ ነገሮች and mostly available ናቸው እነሱን መውሰድና መጠቀም መቻል is opportunities ለኔ። ቴንክ ዩ በጣም እሺ። የመጨረሻው ጥያቄያችን ደግሞ የሚሆነው ስኪሎቻችንን እንዴት ማሳደግ እንችላለን? ሁለተኛው ደግሞ እንዴት አድርገን ነው ጋፖቻችንን መሙላት የምንችለው? እሺ in terms of skills I think በጣም ትልቁ ኢምፖርታንት ነገር አሁን ከረንትሊ ባለው እንትን ስኪል ቢልድ ማድረግ ሶፍት ስኪሎች በጣም ትልቅ more than the hard skills soft skills are ትልቅ ነገሮች አሁን ሰው ሊኖራቸው የሚገባውና ከኮሚኒኬሽን ስኪል ፐብሊክ ስፒኪንግ ሊደርሺፕ ስኪሎች ቢልድ መደረግ ያለባቸው ናቸው። እኔ from my personal experience ቀደም ሜሪ እንዳለችው it goes back to my volunteering times. ሮትራክት ላይ ስንገባ ምንም ሳናቅ ግቢ ትምህርት ቤት ተማሪዎች ሆነና ምን የገባ ነውና ከኮሚኒቲ ሰርቪስ በተጨማሪ እንዴት ነው ኮሚኒቲውን ሰርቭ ከማድረግ እርዳታ ከመርዳት ምናምን በተጨማሪ
ያሉትን ኦፖርቹኒቲዎች መጠቀም መቻል ነበረብን። ሶሻል ኔትወርካችንን በደንብ ቢልድ አድርገናል ብዬ አስባለሁ። ያንን ደግሞ ቢልድ የምናደርገው አብረን በምንውላቸው ሰዎች፣ በተለያየ ስራ አጋጣሚ፣ መዝናኛ ቦታዎች ላይ እንደዚህ ቮለንቲሪንግ ኦፖርቹኒቲዎች ላይ የምናገኛቸው ሰዎች የሆነ ሶሻል ኔትወርካችንን ቢልድ ያደርጉናል። ላይፍ ታይም ላይ የሚጠቅሙ ሰዎች ይሆናሉ። ለእኔ ሶሻል ስኪሎችን ቢልድ ያደረግኩበት ሪስፖንሲቢሊቲዎችን በመውሰድ ቮለንቲር በምናደርግበት ጊዜ የተለያዩ የስራ ስኪሎች ነበሩ። ኮሚኒቲ ፕሮጀክቶችን መፈለግ ሊሆን ይችላል። አት ሰም ፖይንት ሁለታችን ፕሬዚዳንቶች ነበርን ክለብ ላይ እና ሊደርሺፕ ቦታ ላይ ፐብሊክ ስፒኪንግን የምንለማመድበት፣ ቲምን ራን ማድረግ፣ የአንድ አመት ጊዜ ላይ የአንድ አመት ፕሮጀክትን ፕላን አድርጎ ኤክስኪዩት ማድረግ፣ ኢምፕሊመንት ማድረግ ስኪል ዳት ዩ ቢልድ እና again እኔ the only thing I can say is አለመፍራትና ደፋር መሆን። ከዛ ምን ስኪሎች አሉኝ፣ ምን ይጎሉኛል የሚሉትን ሪያላይዝ ማድረግ። አንድ ቦታ ላይ ቆመን መናገር ማንችል ከሆነ እና ምንፈራ ከሆነ that's a lack of public speaking ቢልድ ማድረግ አለብን ማለት ነው። ፐብሊክ ስፒኪንግን ቢልድ ለማድረግ ማድረግ አለብኝ። ቶስት ማስተርስ የሚባሉ ኦርጋናይዜሽኖች አሉ፣ የተለያዩ ኦፖርቹኒቲዎች አሉ ሄደን ፐብሊክ ስፒኪንጋችንን መለማመድ የምንችልበት። ጋፑን አሰስ ማድረግ እና እንዴት አድርጌ ነው ያንን ጋፕ የምሞላው ብለን ስናስብ that leads you to የት ቦታ ነው መሄድ ያለብኝ፣ ማንን ነው መጠየቅ ያለብኝ ወደሚለው ይሄዳል። ሊደርሺፕ ከሆነ ፕሮብለማችን አጠገባችን ያሉትን ትንንሽ ነገሮችን ማኔጅ ማድረግ መቻል፣ የምንሰራበት ቦታ ላይ ኢኒሺዬቲቭ ወስዶ ኦኬ let me take care of this እና ልሞክረው ማለት መቻል it will help us get into the position of ያንን ስኪል አዳፕት ለማድረግ እና ሶፍት ስኪሎች in my perspective are very important currently። እነሱን ቢልድ ማድረግ helps you ብዙ ነገሮች ላይ ናቪጌት ለማድረግ። ጋፑን ደግሞ የምንሞላው ብዬ የማስበው is just seeing የቱ ጋ ነው ሻይን የምታደርጊው፣ የቱ ጋ ነው ትንሽ ፈሪ የሆንሽው፣ የትኛው ነገር ላይ ማሻሻል አለብሽ። የምትማሪው ነገር ነው። ኮሚኒኬሽን ስኪል አለኝ ብለሽ የምትወስኘው ነገር አይደለም። እያደገ እየጨመረ የሚሄድ ነገር ነው። ኤቭሪዴይ ዘለሰን ፕሮፌሽናል ኢንቫይሮንመንት ላይ ኢንተርቪው ላይ እንዴት ነው የማወራው፣ ኢንተርቪው ስንደረግ በጣም የምንፈራው ነገር አለ። ፕራክቲስ ማድረግ፣ ስራውን ፈለግነውም አልፈለግነውም አፕላይ አድርጎ ሄዶ ኢንተርቪው መሞከር፣ ፌል ካደረግነው we have an experience of ኢንተርቪው ማድረግ trying out እና learning from that mistake ስኪሉን ቢልድ እያደረገ እንድንሄድ ያደርገናል ብዬ አስባለሁ። እዚህ ላይ እንኳን I don't think I would add anything much. just አንድ ነገር አድ ለማድረግ የሚፈልገው like mentorship ላይ ፎከስ ማድረግ። skill sets one of the best thing also እንዲህ ቅድም ያልናቸው organizations the road track toastmasters ብቻ ከስራ ውጪ other places you could develop skill sets ያለባቸው ቦታዎች ስትሄዱ is you'll find mentors as well. get mentors. mentorship is በጣም important. I don't know the year which a few years back road tractors volunteers ስናደርግ Bez was our president, so I was in her board, so I learned a lot of things about leadership, about managing people. የተለያየ ጸባይ ያላቸው ግን at the end of the day ያንን goal which is completing a project, how do you make that happen? So I've learned so many things about leadership from Bez. so get people like this you could learn from. ሜንተራችሁ ሆነው እናንተን like የሌላችሁን ስኪል ሴት again develop በምታደርጉበት ሰዓትም more personal guidance, how they would see it, የነሱ perspective share የሚያደርጓችሁ. I think the biggest thing I've learned so far again ከትምህርት ጋር በማይገናኝ ግን በቮለንቲር ስራዎች is at the end of the day like የሚያስፈልጋችሁ ነገር ሰው ነው። በቃ have people around you to work with you የእናንተ ኩዮች የሆኑ ኮላቦሬት የሚያደርጉ አዲስ ሀሳብ አምጥተው ቅድም before this started እያወራን ነበር like about የሆነ ሮድ ትራክተር የምናውቀው who always comes up with የሆነ idea, crazy ideas, and you probably ቢዝነሶቹ ሄዳችሁ እናንተ ወይ ተጠቅማችኋል or የሆነ ሰርቪስ ወስዳችኋል. so በጣም crazy ideas ያመጣል and then he works with similar minded የሆኑ ሰዎች እንደሱ አይነት meaning በሮድ ትራክት በእንደዚህ አይነት ስፔስ የሚያገኛቸው and it becomes a business. so a few years later ደግሞ ሌላ ቢዝነስ ላይ እየሰራ ነው ቅድም ኢንስታግራሙን እያየን ብቻ. so surrounding yourself with like minded people is በጣም important. everyday people ጋር የምትውሉ ከሆነ trust me you're going to start thinking like them at some point because it's very discouraging አሁን ያለው economic situation. so make sure that you're with people at least hopefully የሆኑ ሰፖርት የሚያደርጓቸው አብራችሁ የሚሰሩ
ፕላስ ደግሞ have people mentor የሚያደርጓችሁ who truly like want the best ለእናንተ I think that's በጣም important and ለኔ majority of like this mentors guide የሚያደርጉ ሰዎች የምላቸው በቃ በሮትራክት በአይሰክ again በvolunteer organizations ያገኟቸው ሰዎች ናቸው because እዛ ጋር there's nothing there's no money there's no power there's literally nothing የሆነ ሰው abuse ሊያደርገው የሚችል so እዛ ጋር ተገናኝታችሁ የምትሰሩት በነፃና like for the betterment of the community ስለሆነ you find genuine people ነው so mentors are በጣም important ቴንክ ዩ በጣም ሶ በመጨረሻ መጨመር የምትፈልጊው ነገር ካለ ያው መጀመሪያው ቶፒክ የነበረው women empowerment ላይ ስለነበረ maybe እዛ ላይ አንድ ነገር ልጨምርና I can conclude there is a lot of burden እንደ ሴት ሀፕን የሚያደርግና ሪስፖንሲብል መሆን ያለብን ነገሮች ብዙ ነገሮች አሉና እንደ ዴፊኔሽኑ ከሆነ ሊያስቆሙን የሚገቡ ብዙ ነገሮች አሉ ግን እሱን ቻሌንጅ ማድረግ መቻልና ምን አይነት ፊቸር ነው የሚኖረን ከዛ ደግሞ አምሹር ብዙ የወለዱ ያገቡ ሰዎች አሉና what type of example am I going to be ለሴት ልጄ ምን አይነት ሰው ነው የምሆነው ለወንድ ልጄ ምን አይነት ሰው ነው የምሆነው ለእህቴ ምን አይነት ሰው ነው የምሆነው የሚለውን ዴሪንግ እና ነገሮች ስታፕ እንደማያደርጉን as much as possible ብዙ ዲስከሬጂንግ ነገሮች አሉ the economy is not right በጣም ብዙ የሚቀሩ ብዙ ነገሮች አሉ መስተካከል ያለባቸው ነገሮች አሉ ግን how do I navigate currently ያለውን ነገር into my advantage የራሴን አድቫንቴጅ ተጠቅሜ እንዴት ነው ማደግ የምችለውና ራሴ እንዴት ነው እዛ ቦታ ላይ ማድረግ የምችለው የሚለውን ሁሌ ማሰብ ነውና if there is a message that እኔ ማስተላለፍ የምፈልገው being a woman shouldn't stop you or ደግሞ make you afraid of something achieve ለማድረግ እና በደንብ ኦፖርቹኒቲዎች አሉ በደንብ ፖቴንሻል አለ ኢኳል ቢሄቪየርስ እና እንደ ሰውነት የተሰጡን ብዙ ስኪሎች ስላሉ ወይ ደግሞ ብዙ ጊፍቶች ስላሉ እነሱን መጠቀም መቻልና አለማቆም አለመፍራት ዴሪንግ መሆን ነገሮችን መጠቀም is the message ማስተላለፍ thank you so የኔን ሜሴጅ ከቤዝ ጋር አገናኘውና I would say also ሴት ሆናችሁ ደግሞ ስራ ዓለም ላይ ቅድም ቤዝ ያለቻቸው ነገሮች when you start implementing it trust me slowly ቀስ በቀስ difficult personality ተብላችሁ ሌብል መደረጋችሁ አይቀርም when you question when you take initiative when you push for your ሀሳቦች ሊሆን ይችላሉ or the way of doing work so እሱንም አለመፍራት being difficult at work is good because I'm sure there's a lot of also difficult men that we work with እና so እሱን labeling that we have to be quiet and to say yes ሳይሆን you can lead 100% equally ከወንዶች ጋር or አብራችሁ ከምትሰሩ ኮሊጎች ጋር and you can share your ideas you can be strong ያንን ነገር just the labeling aspect don't see it as a discouraging thing ለማለት ነው so being difficult is cool it's okay yeah so thank you በጣም ጊዜያችሁንም እንትን ብላችሁ ስለመጣችሁ thank you በጣም thank you